ፈለጋችሁትን ያህል ብትዝረከረኪለት ሃይማኖት የሌለው ሰው በምንም ታምር አያሻግርሽ አታግቢው አጋር መሆን አይችልም ይስታላ የህይወት መስመርን ይስታል ሃይማኖት የሌለው ሰው እምነት የሌለው ሰው ለትዳር አይሆንም ይውልህ በጣም ከባዱ ነገር ሲመጣ አንዳንድ ጊዜ መቆጣጠር ማትችለው ቆም አንተ ፈጣሪህን አትፈራም ምንድነው የሚፈራው ነገር የሌለው ሰው ምድር ላይ በጣም ከባድ ነው ለዚህ ነው አንዳንድ the lawyers ጓደኞች አሉኝ እንግዲህ ጉዴ ነው ዛሬ ህግ ባይኖር ኖሮ የሰው ልጅ ከእንስሳ አይለይም ይላሉ ህግ ለምሳሌ ወንጀል ስትሰራ የትራፊክ መብራት ስትጥስ ትራፊኩ ካለ አጥስም ትቀጣለህ ምትፈራው ነገር ሊኖር ይገባል ሲስተሙ ላይ ሊኖር ይገባል የሁሉ ነገር ደግሞ መፈራት ያለበት ፈጣሪ ነው ሲያምህም ሲጨንቅህም ሲቸግርህም ሰው ፊቱን ቢያዞርብህም ምንም ቢሆን መሸሸጊያ ፈጣሪ ነው ፈጣሪን የማያቅ ሰው እምነት የሌለው ሰው ከ11ኛ ፎቅ መፈጥፈጥ ነው እንትን የለውም መቆሚያ የለውም ኖርማ ያቅም ነውራ ያቅም ወይ በገንዘቡ ያስባል ወይ በስልጣኑ ያስባል ባለው ነገር ላይ ያስባል እነሱ ነገሮች ሁሉ ግን ከፈጣሪ በታች መሆናቸው ነው ማወቅ ያለባቸው በቃ የመጨረሻው የስልጣን አካል ፈጣሪና ፈጣሪ ብቻ ይሄ ነው ማወቅ ያለበት የሰው ልጅ ቆም ፈጣሪን አትፈራም አላህን አትፈራም ለምን እንዲህ ተበድላታለህ በቃ ምክንያቱም እምነቱን ካስተካከለ ሰው በማያይህ ሰዓት ላይ ነው ሰው በሚያይበት ሰዓት የሰው ልጅ ውሸታም ነው በነገራችን ላይ ያክታል አክት ያረጋል ሰው ፊት የሌለው ማንነት አላህ ላይ አክት ማድረግ አይቻልም he knows everything the real ማንነት ሰው ፊት ተዋሻለህ ፈጣሪ ፊት ይቅርታ ትጠይቃለህ ስለዚህ ሲያዩህም አንድን ሰው ለመበደል ስትሄድ